ዛሬ የምንነግራችሁ ስለ ፈሪሃ እውነተኛ የሀብት እና የቅንጦት የህይወት ታሪክ ነው። በ1990 እንደ አውሮፓውያን አቆጣጠር በኮንያ ከተማ የተወለደችው ፈሪሃ በትክክለኛ ስሟ ሀዛል ካያ ህይወትን በትንሽ ደረጃ ነበር የጀመረችው። ነገር ግን በልቧ ውስጥ ያለው ትልቅ የእንቅስቃሴና የከፍታ እሳት ይነድ ነበር። በ2008 እንደ አውሮፓውያን አቆጣጠር የተከለከለ ፍቅር፣ በመቀጠልም ደግሞ ፈሪሃ ድራማ ላይ የሰራቻቸው ገጸ ባህሪያት በዓለም ዙሪያ ያሉ ሚሊዮኖችን ልብ ያሸነፉ ነበሩ። ብዙዎቻችሁ ትጠይቁ ይሆናል የእሷ ሀብት ምን ያህል ነው? ዛሬ ሀዛል ካያ በቱርክ ሲኒማ ውስጥ ካሉ ከፍተኛ ክፍያ የሚከፈላቸው ተዋናይ አንዷ መሆኗ ይታወቃል። ይህ ሀብት ግን በቀላሉ የመጣ አይደለም። በእያንዳንዱ የትወና ክፍል የምታገኛቸው ሺዎች ከዓለም አቀፍ ግዙፍ ብራንዶች ጋር የምታደርጋቸው የልብስ፣ የውበትና የማስታወቂያ ውሎች ለዚህ ስኬት መሰረት ሆነዋል። ሀዛል እና ባለቤቷ አሊ አታይ በኢስታንቡል ውብና ውድ በሆነው መንደር ውስጥ በሚገኝ የቅንጦት ቪላ ውስጥ ነው የሚኖሩት። ያ ቤታቸው ተፈጥሮን ከዘመናዊነት ጋር ያቀዳጀ የራሱ መዋኛ ገንዳና ሰፊ የአትክልት ስፍራ ያለው አስደናቂ ማረፊያ ነው። እሺ፣ የመኪና ፍላጎቷስ? ሀዛል ለስላሳና ውድ የሆኑ የቅንጦት መኪኖችን ትመርጣለች። የቅርብ ጊዜ መርሴዴስ እና BMW ሞዴሎች የጋራዦቿ ጌጦች ናቸው። ከዚያም ባለፈ ከቤተሰቧ ጋር የምታደርጋቸው ጉዞዎች የዓለምን ውብ ደሴቶችና የቅንጦት ሪዞርቶችን ያካተቱ ናቸው። ነገር ግን ለሀዛል ካያ እውነተኛው ቅንጦት ገንዘብ ወይም መኪና አይደለም። ከባለቤቷ ጋር እና ከልጇ ጋር የምታሳልፈው እያንዳንዱ ደቂቃ ለእሷ ትልቁ ሀብቷ ነው። በታዋቂነትና በቅንጦት ህይወት መካከል ሆና አሁንም ያቺን ትሁትና ሰብአዊነት ያላጣችውን ልቧን ጠብቃ ትኖራለች። ቪዲዮ ከወደዳችሁት ላይክ ማድረግና ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።